አገዛዙ በአማራ ህዝብ ላይ የሚፈጽመው ጭካኔና ግፍን የሚያሳይ ነውር በአደባባይ ተጋለጠም። ያገዛዙ ስርዓት የግፍ የፈጸመበትና አረመኔያዊነቱን ገመና ራቁቱን በአደባባይ ተገልጦ የታየበትና ብዙዎችን ያሳዘነ ክስተት ነው ተባለም። ዝርዝር ዘገባ አለን። እንዲህ የግፍ ጽዋ ሞልቶ እየፈሰሰ ታሪክ ከጎደፈ ሰው የመሆን ስሪት ወርቆ ከረከሰ ጠመንጃ ማንሳቱ እምቢኝ በቃ ማለት ነው የተቀደሰ። ይህች ለጋ ወጣት ብርቱካን ተመስገን የነገ ባለብሩህ ተስፋ ታዳጊ የ12ኛ ክፍል ማለፊያ ውጤትን 392 ነጥብ በማምጣት ወደ ዩኒቨርሲቲ ያቀናችና ኋላም የፋርማሲ ትምህርት እየተከታተለች የነበረች ቢሆንም እስከ ጓደኞቿ በኦነግ ሸኔ ታጣቂዎች እገታ ተፈጽሞባት የመከራና ግፍ ጥግ እየተፈራረቀባት እንስት ነች። ለአንድ ዓመት ከ6 ወር በጫካ ስለደረሰባት በደል ስታወራ ለማድመጥ ይከብዳል። እንደምን ያለ አውሬነት፣ እንደምን ያለ ሰይጣናዊነት፣ እንደምንስ ያለ የክፋት ጥግ ይሆን? እውነቱን ለማስረዳት ቃላት ተመርጠው ቢሰደሩ አቅመ ቢስ ሆነው እየታዩበት እንባ ካይን ነጥፎ በሐዘን ብዛት ጉሮሮ ተጣብቆ ቃል ለማውጣት ሲቸገር ተመለከትን። ከአንድ ዓመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነውቅፋ እየወተትኩ ጀመር ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ ምን ሄደው አንቺ ነው እኮ ትችላለሽ ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቻለሳትና የህይወት ጫና ጥቃት ተሸክማ ችላ በጫንቃ እስከ መቼ ድረስ ትኑር ተሸማቃ?